ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አልሐምዱሊላህ በያላችሁበት ሰዓት ላይ ጠብቃችሁ ቪዲዮውን ላይክ በማድረግ ጀምሮ ዛሬም ያው መጥቻለሁኝ። ዛሬ ይዤላችሁ የመጣሁት የከባብ አሰራር ነው። ከመጀመሪያው እስከ መጨረሻው አብራችሁን ቆዩ። እንደዚሁም እናንተ ይሄንን ብትሰሪ የምትሉት ነገር ምግብ ካለ ኮሜንት ላይ ጻፉልኝ፣ ኢንሻአላህ እሰራለሁ ማለት ነው። እዚህ ጋር ፊት ለፊት የተፈጨ ስጋ አለኝ ከፍሪጅ ነው ያወጣሁት። እኔ ግማሽ ኪሎ ነው የተጠቀምኩት። እናንተ መጠናችሁን 2 ኪሎ ማፈለጋችሁ 1 ኪሎም እንደመጠናችሁ ማለት ነው። ቀጣይ የሚሆን እዚህ ጋር ቆረጥ አድርጌ ሽንኩርት አለ፣ ቃሪያ እና ደግሞ በግዶንስ አለኝ ማለት ነው። ኩዝባራ መጠቀም ትችላላችሁ፣ እኔ ስለሌለኝ ነው። አሁን ይሄንን በማሽን ፈጨዋለሁኝ እና ነጭ ሽንኩርት ካላችሁ ደግሞ ነጭ ሽንኩርት አብራችሁ ፍጩት። እኔ ግን የተፈጫልኝ ያው እዚህ ጋር አድርጌዋለሁ። ሶስቱንም አንድ ላይ ነው የምፈጨው ማለት ነው። አሁን እንደዚህ አድርጌ ፈጭቼዋለሁ። አሁን ቀጥታ ስጋው ላይ እንጨምራለን። ያው እና ስጋው ላይ ጨምሬዋለሁ። አሁን የምንፈልገውን ቅመማ ቅመም እንጨምርና አንድ ላይ ሁሉንም እናዋህደዋለን በእጃችን ማለት ነው። አሁን የምጠቀመው ቅመም አሳያለሁ። እዚህ ጋር የተፈጨ ድንብላል ግማሽ ማንኪያ፣ እዚህ ደግሞ የተፈጨ ከሙን በሻይ ማንኪያ አንድ፣ ትንሽዬ ቁንዶ በርበሬ በሚበቃን መልኩ ትንሽዬ ጨው። አሁን ይሄንን በደንብ በእጃችን እናዋህደዋለን ከስጋው ጋር ማለት ነው። ማጂ አልጠቀምም፣ ከፈለጋችሁ መጠቀም ትችላላችሁ። ግን እንደዚህ አንድ ላይ በደንብ በእጃችን ትናሸው ይበልጥ ይጠማል። እንዳልኳችሁ ነጭ ሽንኩርት ማድረግ እንዳትረሱ። ያው በደንብ አድርጌ አደበላልቀዋለሁ ማለት ነው። አሁን ይሄንን እናርቦለቦላለን፣ ከዛ እንጠብሳለን። አንዳንዱ በዘይት ይጠብሳሉ፣ እኔ ግን በዘይት አልጠብስም። በመጥበሻ ዝም ብዬ ትንሽ ዘይት አድርጌ ነው ገልበጥ የማደርገው ማለት ነው። አሁን እዚህ ጋር በክቡ አርቦልቡለዋለሁ ማለት ነው። ያኔ ስታርቦለቡሉ በጣም እንዳታጠብቁት፣ ምክንያቱም በኋላ ስትጠብሱት ድርቅ ያለ ወይም ድንጋይ ይሆናል ማለት ነው። ላላ አርጋችሁ እንደዚህ ታርቦለቡላላችሁ። ከዛ ቀጥታ መጥበሻችንን እሳት ላይ ጥደን ሞቅ ሲልልን ትንሽዬ ዘይት ቀባ እናደርግና ከዛ ይሄን እንጠብሰዋለን። አብዛኞቹ ሰዎች ዘይት በብዛት አድርገው ነው የሚጠብሱት፣ ግን ያ ዘይት ለጤናም ጥሩ አይደለም። ትንሽዬ ብቻ አድርገን ገልበጥ ነው የምናደርገው። ያው እዚህ ጋር ትንሽዬ ዘይት ነው ጠብ ያደረኩት ማለት ነው። አሁን እሳቱ ስለሞቀ ቀጥታ ቅድም ያያችሁትን አደርጋለሁ። አሁን እንደዚህ ሁሉንም ጨምሬያለሁ። እሳቱን በኃይል ነው የለኮስኩት ማለት ነው። ከዛ ከታች ትንሽ ወርቃማ ሆነልና እንገለብጠዋለን። አሁን ያውና ከታች በስሎ እንደዚህ ገልብጨዋለሁ። ወርቃማ ከለር ነው የሆነው። ትንሽ ስጋው ያኔ ውሃ ስለሚያዝል እንደዛ እንደዚህ የሆነው ከታች ሆኖ እየመጠጠ ነው። በጎን ደግሞ እዚህ ጋር ነጭ ሩዝ እየሰራሁ ነው። በነጭ ሩዝ ብትፈልጉ ወይም በቂጣ መብላት ይቻላል እና ማሻአላ። መጨረሻ ላይ ደግሞ በምን እንደምታደርጉ ታሳያችኋለሁ። አሁን ይሄ በቃ በሰለ ማሻአላ። እናንተ ደግሞ በረጃጅሙ ማረፍ ትችላላችሁ ስጋውን ማለት ነው። ክብ ቅርጽ ካልፈለጋችሁ እዚህ ጋር እንደምታዩት እርጎ አለኝ ማለት ነው። አሁን ከዚህ 2 መላቂያ ወይም 2 ማንኪያ ወስዳለሁ። ያውና ቅድም ያያችሁትን እርጎ 2 ማንኪያ ዝንሳሌ አድርጌያለሁ ማለት ነው። ከዛ ትንሽዬ ቁንዶ በርበሬ አድርጌበታለሁ። አሁን ደግሞ ትንሽዬ ጨው። ይሄ የኔ አሰራር ነው፣ ሞክሩት፣ ልትወዱት ትችላላችሁ ማለት ነው። ምናልባት እናንተ እንደዚህ ሰርታችሁ ላታውቁ ትችላላችሁ። ይሄንን ቁንዶ በርበሬውን እርጎውንና ጨውን እንደዚህ አንድ ላይ እናደርገዋለን። አንድ ላይ እናዋሃድን በኋላ ከዛ ይሄን ሰሃን የምናደርግበት ነው ከባቡን ማለት ነው። አሁን እንደዚህ አዘጋጅተናል።
በመቀጠል ቅድም የሰራነውን ከባብ ብስሚላ አሁን ዝጋውና ከባቡን አድርጌያለሁ ማለት ነው። አሁን ቀጥታ በነጭ ሩዝ መብላት ብቻ ነው የሚጠበቅብን እና ከወደዳችሁት አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚሁም ሌላ የምትፈልጉት የምግብ አይነት ካለ ኮሜንት ላይ ጻፉ፣ እሰራላችኋለሁ። የኔንስ አሰራር እንዴት አያችሁት? በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እዚህ እንደምትመለከቱ ነጭ ሩዝ አለኝ። እዚህ ደግሞ ባለፈው ያሳየኋችሁ የማዕጅናት አሰራር ይሄን አሳይቻችኋለሁ። እዚህ አለኝ። እዚህ ጋር ደግሞ ሰላጣ አለኝ። እዚህ ከባቡ ወይኔ ካሜራው ከለሩን ቀይረው ማለት ነው። አሁን መብላት ብቻ ነው የሚጠበቅብን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁት ላይ ተጠብቃችሁ። ሰላም አለይኩም።